አሳዛኝና እውነተኛ ታሪክ የህይወት ምስቅልቅል ክፍል 6። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ተተረፈረፈ ይበል እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ዛሬም እንደተለመደው የህይወት ምስቅልቅል የሚለውን ትረካ ክፍል 6 ይዤ ቀርብ ያለሁኝ። ሰብለም አባዬ እንዴት ዋልክ ብላ ልትስመው ስትል ደህና አድርጎ ባለ በሌለ ኃይሉ በጥፊ ደረገማት። ደንግጣ ቆመችበት ቀረች። ወደ እኔ እያፈጠጠ አንተን ብሎ አንገቴን አንቆ ጮኸብኝ። ደነገጥኩ። አንተ ውርጋጥ ስድ አደግ ምን ስለሆንክ ነው ልጄን ጋር አብረህ ቤት ድረስ የምትመጣው አለኝ። እኔም ደንግጫለሁ። ገና ዳዴ እንደሚል ሕፃን አፌ ተያያዘ። ረጋሼ የክላስ ጓደኝነት ብቻ ነው፣ እህቴ ነች፣ አብረን ከትምህርት ቤት እየመጣን ነው አልኩት። አባቷም እህቴ ነች አልከኝ እያለ ደጋገመ እየተናደደ። ደግሞ አንተን መቼ ወድጀህ ነው አለኝ። ምን ልበል? ጥፋቱ የኔ ነው። አይኔ እንዴ ወደ ሰማይ አንዴ ወደ መሬት እያየሁ ምነው ይሄ መሬት በዋጠኝ እያልኩ ዝም አልኩኝ። ከዛም አባቷ ሰማኸኝ አንተ ጎረምሳ፣ ሁሉም ነገር ሲጀመር እህት ወንድም እየተባባለ ነው። ይሄ ለኔ አይጠፋኝም። ሂድ የምሸውደውን ሸውድ። ካሁን በኋላ ከልጄ ጋር ባይህ ከጎኗ ብትደርስ ይህን ቀይ ፊትህን እንደ ከሰል አጠቁርልሃለሁ አለኝ። እኔም እሺ ጋሼ አይለምደኝም አልኩኝ። አንገቴን ደፍቼ በጣም ደንግጫለሁ። ላቤ በአንዴ በጉያዬ ተብ ተብ ሲል ይታወቀኛል። ምራቄን ለመዋጥ ለራሱ ጉሮሮዬ ደርቋል። ከባድ ሸክም የተሸከምኩ ያህል የአባቷ ዛቻ ከብዶኛል። የሆነ ጠለስ ነገር ነው። እንደምንም ቀጥ ብዬ ሳይ አባቷ ከተናገረኝ በኋላ ሰብለን ይዟት ከፊቴ ተሰውሯል። አልሐምዱሊላህ ብዬ ተመልሼ ወደ ሰፈሬ በቻልኩት ፍጥነት መሄድ ጀመርኩ። ጀርባዬን አላመንኩም። ወደ ኋላ ዞር ብዬ እያየሁ ከኋላ የያዘኝ እየመሰለኝ ከአካባቢው በፍጥነት ተሰወርኩ። እቤቴም ገብቼ የድንጋጤ እግሬ ይንቀጠቀጣል። በአንዴ ፊቴ በድንጋጤ ተቀይሯል። የአጎቴ ሚስት ለራሱ ምን ሆንክ አንዋር? የደነገጥክ ትመስላለህ አለች። እኔም ኧረ ምንም አልሆንኩም ደክሞኝ ነው አልኳት። ቀኑ ለጨለማ አስረከበ። እኔም ድንጋጤ በእንቅልፍ ቢወጣልኝ ብዬ የቤት ስራ ሳልሰራ በጊዜ ተኛሁ። አባቷ ቆሌን ገፎኝ የለ እያቃዠኝ እንቅልፍ አልወስደኝ አለ። እንቅልፍ ለመውሰድ ጀመር ሲያደርገኝ አባቷ በህልሜ እየመጣ ሲያቀባዥረኝ አደረ። የማይነጋ የለም፣ ወፎች ተንጫጩ። ከዛም ተነስቼ ወደ ትምህርት ቤት ሄድኩኝ። ትምህርት ቤት በር ላይ ሰብለ ቁማ እየጠበቀችኝ አገኘኋት። ሰብለም እንዴት ነክ? እንዴት አደርክ አኑ አለችኝ። ወይኔ ደስ ሲል አንዋር ሲቆላመጥ አኑ ስትለኝ ሌሊት አባቷ በህልሜ ሲመጣ ሲያስፈራራኝ ያደረውን አስረሳችኝ። መቼም ሰላም ነኝ፣ የባሰ አያምጣ፣ ያለፈ አይቅጠር አልኳት። አካባቢውን በርቀት ዙሪያውን እየቃኘሁ ምነው ፈራክ? አልተረጋጋህም እንዴ አለችኝ። እኔም ኧረ ሰብለ እኔ ብዙ ነገር ይጠበቅብኛል፣ ግን ለእናቴ ልኖርላት ብዬ ነው አልኳት። እሷም አትፍራ፣ በፈራክ የምትፈልገው ነገር ሁሉ ያልፈካል አለችኝ። እንዴት አልኳት። እሱን በእረፍት ሰዓት
ስንገናኝ እነግርሃለሁ ብላ ብላኝ ክላስ ገባን። የእኔና የሰብለ ክላሳችን አንድ አይደለም። በእረፍት ሰዓት ተገናኝተን ዛፍ ጥላ ስር ተቀምጠን ብዙ ነገር አወራን። አባቷ እንዴት ተቆጣት፣ እንዴት እንዳስፈራራት ብነግረኝም ግን እኔ አንተን ማጣት አልፈልግም። አንተ ከወደድከኝ ለአባቴ አልጨነቅም አለች። እኔም እየቀለድኩ አባትሽ አብረን ቢያገኘን ሁለታችንንም ሰካራም የረገጠው ጣሳ ነው የሚያስመስለን። ሁለታችንም ተረጋግተን እንሰብሰብ አልኳት። ቀናቶች እንደቀላል እየተተካኩ ወራቶችን አለፉ። ሰብለ ጋር ትምህርት ቤት ውስጥ ስለ ብዙ የፍቅር ወሬዎች እናወራለን። ግን እንደ በፊቱ ከትምህርት ስንለቀቅ አብረን ወደ ሰፈራችን አንሄድም። አባቷ ደግሞ በጣም አካባጅ ነው። እንኳን የወንድ ጓደኛ ልትይዝ ቀርቶ የሴት ጓደኛ እንድትይዝ እንደማይፈቅድላት ትነግረኛለች። ምክንያቱም ሴቶች ጓደኞቿም በጊዜ ብዛት ወንድ ጋር እንዳያገናኟት ብሎ ስለሚፈራ አይፈቅድላትም። የሰፈር ጓደኞቿም ቢሆኑ ከርቀት ሰላምታ ውጭ መቀራረብ አይታሰብም። በቁጥጥር ስር እንደዚህ ሲሆን ያስጠላል። ነገሮች ሁሉም በጣም ሰልችቶኛል ትላለች። እኔም አባቷን ባለፈው ካየሁት ካስፈራራኝ በኋላ ቅዠቱ ለራሱ አላስቀምጠኝ ብሏል። ሰብሊ ጋር ከትምህርት ስንለቀቅ ቢያገኘኝ ለወደፊት የሚጠቅመኝ ለቤተሰቦቼ መርዶ እንደሆነ ነው የሚታየኝ። ታዲያ አንድ ቀን እንደተለመደው ትምህርት ቤት ዛፍ ስር ተቀምጠን እያወራን እንደዚህ አለችኝ። አንድ ነገር ልንገርህ ትመልስልኛለህ አለችኝ። ምንድን ነው ንገረኝ አልኳት። ሴት ልጅ ወንድን አፍቅራ ስትጠይቅ አይተህ ታውቃለህ አለችኝ። እኔም ኧረ አይቼ አላውቅም አልኳት። እኔ ግን አይቼ ያውቃለሁ ልንገርህ አለችኝ። የት ነው ያየሽው? ማናት አልኳት። ሰብለም ኮስተር ብላ እኔ ነኝ። ምን ልትለኝ ነው? እኔ አንተን አፈቅርሃለሁ አለችኝ። እንዴ ነው ነገሩ አልኳት። አኗሬ ስማኝ፣ ማርያምን ብዬ ነው የምነግርህ። የሴት ልጅ ክብሬን ጠብቄ እኔ ካንተ ምንም ፈልጌ ሳይሆን የተጎናጸፍከው ባህሪህ፣ አስተሳሰብክ፣ ለሌላ ሃይማኖት ተከታይህ ያለህ ክብር ማርኮኝ ነው። ደግሞም መልክም ያምራል። እኔም ያለኝ መልክ ለአንተ አላንስክም። ያንተን ለእኔ ያለክን አመለካከት እና ለእኔ ያለክን አቋም እዚሁ እንድትነግረኝ እፈልጋለሁ። በአንተ የተነሳ እንቅልፍ ከአጣሁ ቆየሁ። ለእኔ ያለክን ቦታ ንገረኝ እና ከሀሳብ ልዳን አለችኝ። እኔም የምመልሰው ጠፋኝ፣ ዝም አልኩኝ። ሰብሊም እኔን ከወደድከኝ ፍላጎቱ ካለክ አትፍራ፣ ጓደኝነት ብንጀምር ምን ይመስልካል አለችኝ። አሁንስ ከምነግርህ በላይ የአባቴ ቁጥጥር ሰልችቶኛል አለችኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ስትትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ የህይወት ምስቅልቅል የተሰኘው ትረካ ክፍል 6 ይህንን ይመስላል። ቀጣይ ክፍል 7 እስከሚለቀቅ ሁላችሁም በያላችሁበት ያለ ሰላምታና እዝነት አይለያችሁ እያልኩኝ በዙ ሰነባበታለሁ። መልካም ጊዜ ለሁላችሁ።